ታዋቂው ፈላስፋ አርተር ሾፐንሃወር በአንድ ወቅት እንዲህ ብሎ ተናግሮ ነበር። ሌሎች ሰዎችን ለመምሰል እየሞከርን የራሳችንን 3/4 ማንነት ጥለነዋል አለ። ስለዚህ እኔም አንድ ጥያቄ ልጠይቃችሁ። የምርም ስኬትን እያባረራችሁ ነው ወይንስ ፌሊየር ላለመሆን ብላችሁ ወደቀ ተሸነፈ ላለመባል ብላችሁ ያንን ስም ለማስጠፋት እየሞከራችሁ ነው? ስኬት የሚባለው ነገር እንደ ድሮ በጣም በዝምታ የምንገነባው ነገር ሳይሆን በቃ እንደ ፐርፎርማንስ ሆኗል። እንደ ብቃት ወዲያውኑ እንደምታሳዩት ነገር ተደርጎ እየተቆጠረ ነው። የምርም በድሮ ጊዜ ስኬታማ ለመባል ስኬትን የበለጠ ማግኘት መቻል ይጠበቅባችሁ ነበረ። ያንን ነኝ ብላችሁ የምታስቡትን ሰው ሆናችሁ መቅረብ ስትችሉ ነው ስኬታማ የምትባሉት። አሁን ግን ብዙ አይነት ፊልተሮችን መፍጠር ትችላላችሁ። አሁን ላይ ስኬት የሚባለው ነገር ብሮድካስት የሚደረግ ሆኗል። ማለትም ደግሞ ሰዎች እናንተ ስኬታማ እንደሆናችሁ አድርገው እንዲያስቡላችሁ ማድረግ ከቻላችሁ፣ ያንን ኢሉዥን መፍጠር ከቻላችሁ የምርም ስኬታማ ሆናችሁ መኖር ትችላላችሁ ማለት ነው። ያው ዋናው ነገር የሰዎች እይታ አይደለ? ሰዎች ሁሉም እኛን እንደ ስኬታማ ካዩን እንግዲህ ምን እንፈልጋለን? ያቺን ስኬት ከመፈለግ ይልቅ በቃ ታይተናል ቁጭ ነው የምንለው። ታዲያ ይሄንን ጨዋታ የምትጫወቱ ከሆነ በጣም መጠንቀቅ መቻል አለባችሁ። ምክንያቱም ልክ ይሄንን ፐርሰፕሽን ፈጥራችሁ ማምለጥ እንደምትችሉት ሁሉ በዛው ልክም ደግሞ የመጠመድ እድላችሁ ከፍተኛ ነው። አሁን ላይ ስልካችሁን ክፈቱ። ኢንስታግራም፣ ፌስቡክ፣ ቲክቶክ ምንም አይነት አፕሊኬሽን ይሁን አሁን ያልኳችሁን ነገር ትመለከታላችሁ። በእናንተ እድሜ ያለ ሰው ከእናንተ በላይ እየሰራ ሲመስላችሁ ወይንም ደግሞ እኔ እዚህ ቁጭ ብዬ እሱ እንዴት ነው ይህንን እያደረገ ያለው የሚያስብል አይነት ነገር ሲደረግ ሁሉም ሰው አምልጦኛል ብላችሁ ማሰብን ትጀምራላችሁ። በቃ እኔ ከኋላ ቀረው ይዋቸው እነሱን ይሄን እኮ በአመት ይሄን ያለው የሚያገኙት ሲጀመር እንደ ቀልድ ከሀገር ወደ ሀገር እየተዘዋወሩ ይሄንን ሁሉ ነገር እያደረጉ ነው። ይሄም ደግሞ ብዙ ብር ይጠይቃል ቢኖራቸው ነው ብላችሁ ታስባላችሁ። ታዲያ ሶሻል ሚዲያ ላይ የምትመለከቱት ሰው እንዳለ በጣም ስኬታማ ከሆነና ሁሉም ሰው የሚፈልገውን ነገር አግኝቶ እያሸነፈ ከሆነ ለምንድነው የጭንቀት ቁጥር ከአመት ዓመት እየጨመረ የመጣው? ለምንድነው በህይወታቸው ደስተኛ ያልሆኑ ሰዎች ከአመት ዓመት እየጨመሩ የመጡት? ለምንድነው ሁሉም ሰው የበለጠ ምስቅልቅል ያለ ህይወት እየመራ ያለው? አሜሪካ ውስጥ የተሰራው ጥናት እንደሚያመለክተው ከሆነ በ2023 ዓ.ም በአመት $100,000 በላይ የሚሰሩ ሰዎች እንዳለ ህይወታቸው የሆነ ፐርፐስ ወይንም የሆነ ሚኒንግ እንዳጣ እየተሰማቸው ነበር ይላሉ። ትርጉም ያጣ ባዶ የሆነ ህይወት እየኖርን ነው ብለው እያሰቡ ነው። ታዲያ ይሄንን ሊያስቡ የቻሉት ለምንድን ነው? ጥሩ ኑሮ አላቸው፣ ከማንም በላይ ያገኛሉ፣ ከማንም በላይ ለፍተዋል። ያቺን የህይወት መሰላል በደንብ ወጥተው ራሳቸውን ጫፍ ላይ ሊያገኙ ይችላሉ። ነገር ግን እንደዛም ሆኖ ለምንድነው ትርጉም የለውም የሆነ ነገር ይጎለዋል ብለው የሚያስቡት? አንድ መልስ ብቻ ነው ልናገኝለት የምንችለው። ስኬት የሚባለው ነገር አሁን በማህበረሰባችን ማመለካከት የሚንቀሳቀስ ታርጌት፣ የሚንቀሳቀስ ግብ ሆኗል። በድሮ ጊዜ እዚህ ቦታ ላይ ከደረስኩ በቃ ስኬታማ ነኝ ብላችሁ ታስባላችሁ። እዛ ጋር ስትደርሱ ያው ዞር ትላላችሁ። ማንም እዛ ጋር የደረሰ የለም። በቃ በህይወት የምፈልገውን አገኘው ብላችሁ ልትቆሙ ትችላላችሁ። ነገር ግን አሁን የበለጠ ሰዎችን እያያችሁ ስትመጡ ህይወታቸውንም ስትመለከቱ በቂ አይደለም ማለትን ትጀምራላችሁ። ለዚህ ነው ሰክሰስ ኢዝ አ ሙቪንግ ታርጌት የሚሉት። ሁሌም ቢሆን ያንን ግብ ትመለከታላችሁ። እዛ ቦታ ላይ ስትደርሱ ከእናንተ እኩል የደረሱ ብዙ ሰዎች አሉ። ስለዚህ አሁንም ይደብራችኋል። ቆይ ከነዚህ ሰዎች ተሽዬ ልገኝ ብላችሁ ደግሞ ማሰባችሁ አይቀርም። አሁንም ደግሞ ሌላ መንገድ ይጀመራል። አንዱን ተራራ ስትወጡ ሌላኛው ይጠብቃችኋል። አሪፍ መኪና መግዛት ስታስቡ የነበራችሁ ሰዎች ያንን መኪና ከገዛችሁ በኋላ ወደ አሪፍ ቤት ትሄዳላችሁ። በአመት በ100 ሺዎች የምታገኙ ከሆነ በአመት ሚሊዮኖችን ማግኘት ትፈልጋላችሁ። በአመት ሚሊዮኖችን የምታገኙ ሰዎች ከሆናችሁ ደግሞ አሁን ደግሞ በአመት ሚሊዮኖችን ማትረፍ የምትመኙ ሰዎች ትሆናላችሁ። ይህ በጤናም በኩል ስንመለከተው ተመሳሳይ ነው። ሰውነታችሁን ትመለከታላችሁ፣ መክሳት ወይንም መወፈር ትፈልጋላችሁ። ያንን ሰውነት ታስተካክላላችሁ። ሰውነቴ እንደዚህ ቢሆን በቃ ምንም አልፈልግም ትላላችሁ። ያንን ሰውነት ካገኛችሁ በኋላ ግን ሌላ ነገር ከዛ በላይም የሚያምራችሁ ነገር ይመጣል። ይህ የምናባረረው ነገር መቼም እንደማያልቅ መገንዘብ አለባችሁ። ልክ በሚያፈስ ኩባያ ውስጥ ውሃ እንደመጨመር ነው። ኩባያው መቼም ቢሆን አይሞላም። ታዲያ ለምንድን ነው እንደዚህ የተሰራው? እንዴት ነው እንደዚህ ዲዛይን ሊደረግ የቻለው ካላችሁ የዚህች ዓለም አንዱ ወጥመድ ስኬት የምትባለዋ ነገር ነች። ምክንያቱም በስኬት እናንተ እንድትረኩ አይፈለግም። አሁን አብዛኛው ስኬት የሚባለው ነገር ንጽጽር በሚባል ነገር ላይ እንዳለ በጣም ግልጽ ነው። ስለዚህ ሁሌም ቢሆን ያገኛችሁትን ዞር ብላችሁ ካጠገባችሁ ካገኘው ይበልጣል ወይስ ያንሳል ነው የምትሉት። ስለዚህ ለማሸነፍ እየተጫወታችሁ እንኳን ባይሆን ቢያንስ ላለመሸነፍ እየተጫወታችሁ ነው።
ቢያንስ መጨረሻው ላይ ላለመገኘት ነው የምትለፉት። ይህንንም ነጻነት ብለው የሚያስቡ የሚያውጁ ብዙ ሰዎች ይኖሩ ይሆናል። ነገር ግን ይህ ነጻነት አይደለም። ነጻነት መሳይ ግን ኢንቪዚብል ኬጅ ያለው ወይንም የማይታይ ብረቶች የታጠሩበት እስር ቤት ነው። የሚያሳዝነው እውነታ ምንድነው ካላችሁ አብዛኛው ሰው እንደታሰረ እንኳን አያውቅም። ቤተሰቡን ነጻ ለማውጣት ለሚወዳቸው ሰዎች የሚፈልጉትን ነገር ለማድረግ የሚሰራ ይመስለዋል። ነገር ግን ከልቡ ያ ሰው ምንድነው የሚፈልገው ካላችሁ ቫሊዴሽን ወይንም ደግሞ ተቀባይነትን ነው። የሰዎችን አፕሩቫል ነው እየፈለገ ያለው። ለብዙ ዓመታት ከሰራችሁ በኋላ ያ አንድ ሰው ድሮ በችግር ጊዜ የሚያውቃችሁ ሰው መጥቶ እንዴት እንዲህ ልትለወጥ ቻልክ፣ በጣም አስገራሚ ለውጥ ነው እንዲላችሁ ነው የምትፈልጉት። እንደዚህ አይነት አስተያየት ልክ እንደ እጽ ነች። እናንተን በጣም ሌላ ዓለም ውስጥ የምትከታችሁ ነገር ነች። ልክ እንደ እጽ ደግሞ ወዲያውኑ ከዛ ስሜትም ትወጣላችሁ። ያ ተመሳሳይ ሰው ከአንድ ዓመት በኋላ መጥቶ እዛው ያላችሁበት ወይንም ባለፈው ያሳካችሁበት ቦታ ላይ ቢያገኛችሁ ዲስአፖይንትድ እንደሚሆን ብዙ እንደማይገረምና እንደማይደመም ታውቃላችሁ። ስለዚህ ያንን ሰው ለማስገረም አሁንም ያቺን ስሜት ለማግኘት ከፍ ያለ ነገርን ማግኘት እንዳለባችሁ ታውቃላችሁ። ሌላ ሰው ከእናንተ በላይ እየሰራ እንደሆነ ስታውቁ ሆዳችሁን የሚያሳምማችሁ ያ ስሜት ይመጣል። ለብቻችሁን ቁጭ ስትሉ አሁን እናንተ ካላችሁበት ነገር በላይ መስራት እንዳለባችሁ እያስታወሳችሁ ትሄዳላችሁ። ይህ ኢንስፓይሬሽን ሊመስል ይችላል። ለራሳችሁ ተነሳሽነት እየሰጣችሁ ይመስላችሁ ይችላል እንጂ ኢንሴኪሪቲ ነው። በሌላችሁ በጎደላችሁ ነገር ላይ ስሜታችሁ እየተጫወተባችሁ ነው። ነገር ግን ኢንሴኪሪቲ እንደሆነ የማታውቁት በአምቢሽን ስለሚሸፈን ነው። እኔ ትልቅ ዓላማ አለኝ፣ ለዛ ነው እንዲህ ራሴን ምለው ብላችሁ ራሳችሁን ትሸውዳላችሁ። ስለዚህ አሁን የቪዲዮ ዓላማ ምንድን ነው ብላችሁ ታስቡ ይሆናል። ማስመሰል ማቆም ነው። ብዙ ገንዘብ፣ ብዙ ስኬት፣ ብዙ የምታገኟቸው ነገሮች በመጨረሻም እናንተ በቂ እንደሆናችሁ ያንን ስሜት ይሰጡኛል ብላችሁ ጠብቃችሁ ከሆነ በፍጹም አይሰጧችሁ። አሁንም ተጨማሪ ብላችሁ መፈለጋችሁ አይቀርም። እነዚህ ኤክስተርናል የሆኑ ነገሮች ናቸው፣ ማለትም ደግሞ ውጫዊ የሆኑ ነገሮች ናቸው። ስለዚህ የእናንተን ዋጋ በእነዚህ በውጫዊ ነገሮች ለመተመን በሞከራችሁ ቁጥር የምርም ዋጋችሁን ከሚሰጣችሁ ነገሮች ጋር እየተለያያችሁ እየተራራቃችሁ ትመጣላችሁ። ለዚህ ነው ቪዲዮውን ስጀምር ያንን ጥያቄ የጠየኩት። የምርም ስኬትን የምታባርሩ ሰዎች ናችሁ ወይንስ ደግሞ ውድቀት ላለመሆን ፌሊየር ላለመሆን እየጣራችሁ ያላችሁ ናችሁ? ስኬት የሚባለው ሐሳብ ሲጀመርም እየተቀየረ ወይንም ደግሞ ትርጉሙን እያጣ የመጣ ነገር ነው። ስኬት ማለት ምን ማለት ነበር ካላችሁ አንድ ሰው ራሱን ሆኖ መኖር ሲችል የሚያገኘው ነገር ነው። አሁን ግን ስኬታማ የምንለው ሰው እንዳለ በሚያገኘው ነገር ላይ ወይንም ባገኘው ነገር ላይ ተመስርተን ነው። ትክክለኛ ስኬት ማለት ምን ማለት ነው ካላችሁ እናንተ ዋጋዬ ነው ወይንም ደግሞ ማምንበት ዓላማዬ ነው፣ በእነዚህ ነገሮች አልደራደርም፣ በእነዚህ ነገሮች አምናለሁ በምትሏቸው ነገሮች መሰረት መኖር ነበር። ለእናንተ ለህይወታችሁ ትርጉም የሚሰጣችሁን ነገር ማንም ሰው ቢያጨበጭብም ባያጨበጭብም ለእናንተ ትርጉም የሰጣችሁን ነገር ማድረግ ከቻላችሁ የዛኔ ስኬታማ ነበራችሁ። አሁን ግን ያለንበት ዓለም ስኬት የሚባለው ነገር ሙሉ ለሙሉ ቀይሮልናል። ስለዚህ ይህ ማለት ስኬታማ ለመባል አጠገባችሁ ካለው ሰው መብለጥ መቻል ይጠበቅባችኋል። በገንዘብ ብቻ አይደለም፣ በኢንፍሉዌንስ ወይንም ደግሞ በተጽዕኖም ከሆነ ከዛ ሰው ለመሻልና የተሻለ ተጽዕኖን ለመፍጠር እየሞከራችሁ ትሄዳላችሁ። ስለዚህ ይህ ማለት ደግሞ ትክክለኛ ለራሳችን ያለንን ዋጋ እንድንረሳ ያደረገን ነገር ሆኗል ማለት ነው። እናንተ የምትወዱትንና የምታከብሩትን ሰው ከመሆን ይልቅ ሰዎች የሚወዱትንና የሚመለከቱትን ሰው ለመሆን የመረጣችሁት። ለዚህ ነው ፈላስፋው አርተር ሾፐንሃወር ሌላን ሰው ለመምሰል የራሳችንን 3/4 ሰው እንጥላለን እንተዋዋለን ያለው። ከሰዎች ተቀባይነት ለምንድን ነው የምንፈልገው ብላችሁ ካሰባችሁ የራሳችንን ዋጋ በዛ ተቀባይነት ላይ ስለመሰረትን እኮ ነው። ብዙ ሰዎች እኛን በተቀበሉን ቁጥር አክሴፕት ባረጉን ቁጥርና ቫሊዴት ባረጉን ቁጥር የራሳችን ዋጋ የሚጨምር ይመስለናል። በአሁኑ ዓለም ደግሞ ትክክለኛ የሚባለው ከረንሲ ወይንም ደግሞ ምንዛሬ ገንዘብ መሆኑ ቀርቷል፣ ወደ አቴንሽን ተለውጧል። ስለዚህ የሰዎችን አቴንሽን ወይንም የሰዎችን ትኩረት ማግኘት ካልቻላችሁ የጠፋችሁ ያህል ይሰማችኋል። ባዶ ነኝ፣ ማንም አያየኝም የሚል ስሜት ማለት ነው። ይህም ሽፍት ወይንም ይህም ለውጥ የተፈጠረው ደግሞ በአጋጣሚ ወይንም በድንገት አይደለም፣ ቀስ በቀስ እየተለወጠ የመጣ ነገር ነው። ሳይኮሎጂስትና ፊሎሶፈር ኤሪክ ፍሮም ይህ ነገር እየተፈጠረ ነው ብሎ ከብዙ ዓመታቶች በፊት ገምቶት ነበር። ከመሆን ባህል ውስጥ ወጥተን ወዳለው ባህል ውስጥ ገብተናል አለ። አንድ ሰው መሆኑን እየረሳ ያለውን ነገር መቁጠር የጀመረበት ጊዜ ማለት ነው። መቼ ነው ራሳችሁን እኔ ማን ነኝ ብላችሁ ጠይቃችሁ የምታውቁት? ይህንን ከመለሳችሁ በኋላ እኔ ምን አለኝ ብላችሁ ለመጨረሻ ጊዜ ራሳችሁን የጠየቃችሁትስ መቼ ነው? እርግጠኛ ነኝ እኔ ማን ነኝ ብላችሁ ራሳችሁን ከመጠየቅ በላይ እኔ ምን አለኝ የሚለውን ጥያቄ ብዙ ጊዜ ራሳችሁን ጠያይቃችሁታል። በአኪዩሚሌሽን በማጠራቀም ውስጥ ነው አይምሯችን ውስጥ ያለው። ምን አይነት ህይወት ነው የምኖረው? አኗኗሪ ምን ይመስላል? ምን ያህል ነው እያገኘው ያለሁት?
ይሄስ ኑሮዬ ስለኔ ምን ይናገራል? ራሳችንንም እያጣን የምንመጣው ከቢይንግ ወደ ሃቪንግ ስንዞር ነው። አንድ ሰው መሆኑን እየረሳ ያለውን ነገር እየቆጠረ የሚሄድ ከሆነ ትኩረቱን ከቢይንግ ወደ ሃቪንግ እያረገ በለወጠ ቁጥር ሳቲስፋክሽኑ እየተለወጠ ይመጣል። ወይንም ደግሞ ጠገብኩ የምንልበት ወይንም ደግሞ ረካው የምንልበት ነጥብ እየተለወጠ ይመጣል። ምክንያቱም የመጨረሻው ግብ ሃቪንግ ነው ብለናል። ወይንም ደግሞ መያዝ ማጠራቀም ነው። ያጠራቀምነውን ደግሞ የምንለካው በምንድን ነው? ተጨማሪ በሚባል ነገር። የ$10,000 እና $20,000 ሰዓት የሚገዛን ሰው ከተመለከታችሁ ሰዓቱን ለማየት የፈለገ ይመስላችኋል? ወይንስ ደግሞ እኔ በህይወት እያሸነፍኩ ነው የሚለውን ነገር ለመያዝ ፈልጎ ይመስላችኋል? ያንንም ውድ መኪና የምትነዱት ለምንድን ነው? ከአንድ ቦታ ወደ ሌላ ቦታ እንዲያደርሳችሁ መስሏችሁ ከሆነ ተሸውዳችኋል። እዛ ሬስቶራንት ጋር እዛ መድረስ ያለባችሁ ቦታ ጋር ስትደርሱ የሚመለከቷችሁ ሰዎች ስለ እናንተ ያላቸው ፐርሰፕሽን፣ ስለ እናንተ ያላቸው እይታ ምን እንደሚሆን ስለምታውቁ ነው። በዛ መኪና ስለመጣችሁ ብቻ። እቃ ወይንም ደግሞ ቁስ ብቻ የተባለው ነገር ቁስ መሆንነቱን ከተወ በጣም ረጅም ጊዜ ነው። የቫልዩ ወይንም ደግሞ የዋጋ መተመኛ ሆኗል። ታዲያ አሁን እዚህ ጋር ችግሩ ምንድነው ካልን እነዚህ ነገሮች እንዳለ ጠፊ ናቸው። ስለዚህ ማንነታችንን በእነዚህ ጠፊ ነገሮች ላይ በመሰረትን ቁጥር የበለጠ ማንነታችንን የማጣት እድላችንም ከፍ ያለ ነው። ምክንያቱም እነዛ ነገሮች የሚታጡ ነገሮች ናቸው። ስለዚህ ያንን ነገር ስታጡት ተመልሳችሁ ማንነታችሁን ልታገኙት አትችሉ። ምክንያቱም ከነዛ ነገሮች ጋር ሄደዋል ማለት ነው። ለዚህ ነው ብል የማይበላው ቦታ ጋር ሀብታችሁን አኑሩ የምንባለው። ብል የማይበላው ቦታ የት ነው? ውስጣችሁ ነው። ውስጣችሁ ውስጥ ዋጋችሁን ካስቀመጣችሁ ማንም ሰው አይወስድባችሁ። በምንም አይነት ነገር ልትነጠቁ የምትችሉትን ነገር አይደለም ያስቀምጣችሁት። ምክንያቱም ማንነታችሁ ምን ላይ ነው የተመሰረተው? ትክክለኛ የሚባሉ ቫልዩዎቻችሁ ላይ ወይንም ደግሞ የምትቆሙለት ዓላማ መክሊታችሁ ላይ፣ በተጨማሪም ደግሞ እውነታዬ ነው ብላችሁ የምትይዙት ነገር ላይ ነው። የአንድ ሰው ዋጋ የተመሰረተው ውስጡ ላይ ከሆነ፣ በውስጣዊው ዓለሙ ከሆነ ያ ሰው መቼም ቢሆን ሙሉ የሆነ ሰው ይሆናል። ቫልዩአችሁን ወይንም ዋጋችሁን ግን ውጫዊ ነገሮች ላይ ባደረጋችሁ ቁጥር ሀብታችሁን በዚህች ምድር ላይ የገነባችሁ ሰዎች ትሆናላችሁ። ያንን ሀብት ብል ሊበላው ይችላል፣ ሊጠፋባችሁ ይችላል። በዛውም ልክ ማንነታችሁም ጠፋ በሉት። ምናልባትም ጥሩ የሚባል ገቢ የምታገኙ ሰዎች ትሆናላችሁ። ማንነታችሁንም በዛ ገቢ ላይ የመሰረታችሁ ትሆናላችሁ። አንዱን ስትሪፕ አዌይ ለማድረግ ሞክሩ እስቲ። ያቺን የምትኮሩባትን ገቢ ያጣችሁለት እናንተ ራሳችሁ ለራሳችሁ ያላችሁ ዋጋ ይወርድባችኋል። ምንድን ነኝ ነው የምትሉት። በፊት የሚሰማችሁ ስሜት አይሰማችሁም። በቃ በፊት ከነበራችሁት ሰው አሁን ዝቅ ያላችሁ ነው የሚመስላችሁ። ለምንድን ነው እንዲህ የምታስቡት? ይህ የስሜት ለውጥ የመጣው ለምንድን ነው? ማንነታችሁን የገነባችሁት በዛ ገቢ ላይ ስለሆነ እኮ ነው። ማንነታችሁ በውስጣዊ ዓለማችሁ ላይ የተገነባ ነገርማ ቢሆን እናንተ ምንም አይነት ገንዘብ ብታገኙ፣ ምንም አይነት ገንዘብን ባታገኙ የሚዋዥቅ ማንነት አይኖራችሁም። ስለዚህ ማንነታችሁ በእነዚህ ውጫዊ ነገሮች ላይ የሆነ በሄደ ቁጥር ስኬት ነው ብላችሁ ታስቡ ይሆናል እንጂ ስኬት አይደለም፣ ዲፔንደንሲ ወይንም ጥገኝነት ነው። አስፈሪው ነገር ደግሞ ይሄ አይደለም። አብዛኛው ሰው ራሱን ቆም ብሎ ይሄንን ጥያቄ አይጠይቅም። ለምንድን ነው ሰው በሚሄደው መንገድ እየሄድኩ ያለሁት? የቱ ጋር ነው የሳትኩት ብላችሁ ልጠይቁ ይገባል። ወደ ቤታችሁ እየሄዳችሁ እንግዲህ መንገድ ስትሳሳቱ ትቆማላችሁ አይደል? ወዴት ነው እየሄድኩ ያለሁት ብላችሁ አንዴ ስትገነዘቡ የተሳሳተ መንገድ ላይ እንዳላችሁ ስታውቁ ዞር ብላችሁ ወደ ቤታችሁ ወደሚመራችሁ መንገድ ላይ ትገባላችሁ። በህይወትስ ለምንድን ነው ይሄንን ቤሲክ የሚባለውን ወይንም መሰረታዊ የሚባለውን ነገር ማድረግ የከበዳችሁ? ለምንድን ነው ስትስቱ መቆም የከበዳችሁ? ሰው እንዳለ ወደሚጎርፍበት ቦታ ለምን ትሄዳላችሁ? እዚህች ዓለም ላይ አንድ ማድረግ ያለባችሁ ነገር ቢኖር ይሄ ነው። ብዙሃኑ የሚሄድበትን ቦታ እንዳለ እየተመለከታችሁ የዛን ተቃራኒ ፈልጉ። ብዙሃኑ የሚያደርገው ነገር ብዙሃኑ የሚያገኘው ውጤት ነው። እናንተ ደግሞ እንደ ብዙሃኑ መሆን የማትፈልጉ ከሆነ ቢያንስ ከመንጋው መነጠል አለባችሁ። መንጋው የሚያደርገውን ነገር እየተመለከታችሁ እናንተም ተመሳሳይ ነገር እያደረጋችሁ ከመንጋው የተለየ ውጤትን ኤክስፔክት የምታደርጉ ከሆነ ወይንም ደግሞ የተለየው ሰው ሆናለሁ ብላችሁ የምታስቡ ከሆነ ራሳችሁን እየዋሻችሁ ነው። አሁን ደግሞ ወደ ዲሰፕሽን መጣችሁ ማለት ነው። ስለዚህ ለምን ራሳችንን እንዋሻለን? ስለዚህ አሁን የሆነች መለኪያ ወይንም ፍሬምወርክ ነገር ልስጣችሁ እስቲ። አንድ ስኬት ብላችሁ የምታስቡት ነገር፣ በእናንተ ህይወት ውስጥ ማሳካት አለብኝ ብላችሁ የምታስቡት ነገር የሌላ ሰውን አፕሩቫል ወይንም ቫሊዴሽን አሊያም ደግሞ ተቀባይነት የሚጠይቅ ከሆነ የዛ ስኬት ባለቤት እናንተ አይደላችሁ፣ እነዛ ሰዎች ናቸው። ምክንያቱም በእነሱ ላይ ዲፔንደንት ስለሆነ በእነሱ ላይ ጥገኛ የሆነ ነገር ነው። ታዲያ ያንን መቀየር የማትችሉ ከሆነ የስኬትን ትርጉም የማትለውጡ ከሆነ ስኬት ማለት ለእኔ ምን ማለት ነው ብላችሁ ሪዲፋይን የማታረጉት ከሆነ በህይወታችሁ ሙሉ ለሙሉ ስትኳትኑ ስትደክሙ የምትቀጥሉ ሰዎች ትሆናላችሁ።
ለምን ካላችሁ እናንተ ሁሌም ቢሆን ሰዎችን ማስደመም ይጠበቅባቸዋል። ሰው ደግሞ ስለ ራሱ ነው የሚያስበው። ሁሉም እኮ ዞር ዞር እያለ እኔም ከሰው መብለጥ አለብኝ እያለ እያሰበ ነው። እናንተ ከፍ አላችሁ ዝቅ አላችሁ ጉዳዩ አይደለም። የእናንተን ከፍታ እሱ ካለበት ዝቅታ ወይንም እሱ ካለበት ከፍተኛ ቦታ ለመመልከትና ለማመዛዘን ለማነጻጸር ነው እንጂ የሚጠቀመው የምርም ይሄ ሰው እገሌ እንደዚህ ነው ብሎ ለመጨነቅ አይደለም። ስለዚህ የማያውቃችሁን ሰው ለማስደመም ስትኳትኑ ራሳችሁን ማንነታችሁን ትክክለኛ ሰው የምትሉትን ነገር እያጣችሁ ትመጣላችሁ። ይሄ ነው እንግዲህ ዲሰፕሽን ያልኳችሁ። በቃ ራሳችሁን ዋሽታችኋል። ስኬት እንዲህ ነው ስላላችሁ በዛ መንገድ ላይ ገባችሁ። ያ መንገድ ደግሞ ሁሌም ቢሆን እንደ ትሬድሚል ነው። ሁሌም ቢሆን እየተሽከረከረ ነው። ሁሌም ቢሆን ፍጥነት እየጨመራችሁ መሮጥ አለባችሁ። ለዛም ቢሆን ደግሞ አቅም የላችሁ። ምክንያቱም ራሳችሁን ሆናችሁ አይደለም እየሄዳችሁ ያላችሁት። ስኬት ማለት ራስን መሆን ነው። ከዛ የበለጠ ነገር የለውም። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።